እንዳንያዝ ከጠላት እጅ ነጥቀሽ በክንፎችሽ ጋርጅን ከክፉ ሰውረሽ የምህረት ቃል ኪዳን አምላክ የሰጠሽ የአማኑኤል እናት መጽናኛችን ነሽ። ምንም ተስፋ የለኝ ባንቺ ነው እምነቴ፣ አማልጅኝ ከልጅሽ ክበሪ እመቤቴ፣ አማልጅኝ ከልጅሽ ክበሪ እመቤቴ። ሕይወቴ ጎስቁሎ በነፍሴ በበሳቆል በምልጃሽ ታምኜ በኪዳንሽ ልቁም። ስምሽ እየጠራሁ እጽናናለሁ ሁሌ፣ ስምሽን እየጠራሁ እጽናናለሁ ሁሌ። ስሞት እንዳልጠፋ ድንግል አደራ ጠብቂን። ድሃ ምስኪን ሁኜ ለሰዎች ብታይም፣ ድሃ ምስኪን ሁኜ ለሰዎች ብታይም፣ ሞልቶ የተረፈ ጥሪኝ ባይኖረኝም፣ ስምሽን ብጠራው ምንም አይጨንቀኝም። አንቺ ካለሽ ኑሮ ሙሉ ነው፣ አፍሮ አያውቅም የተማጸነች ሰው። እኔን የሚረዳኝ በአገሩ ሲቸገር፣ እኔን የሚረዳኝ በአገሩ ሲቸገር፣ ዘመድ ጠያቂ የለኝም ፍጹም ካንቺ በቀር። ከውጭም ስገባ ከቤትም ብወጣ ነፍሴ እንድትቀደስ፣ ነፍሴም እንድትቀደስ ከርኩሰትም አምልጣ፣ ጠብቂኝ እመቤቴ ከዘመኑ ቁጣ። ከአፌ አለይሽም አንቺን እጠራለሁ፣ ከአፌ አለይሽም ማርያም እላለሁ። አንቺ የወለደች የተባረከች ናት፣ አንቺን የወለደች የተቀደሰች ናት። አንቺ የወለድሽው ክርስቶስ ንጉሥ ነው፣ አንቺ የወለድሽው ኢየሱስ አምላክ ነው። የዳዊት ዘር ድንግል ንጉሥ ወልደሻል፣ ገነትን ሰጣ ተስፋ ሆነሽናል፣ ገነትን ሰጥተሽ ተስፋ ሆነሽናል። ክብርሽ የሚረሳ ልብ የለውም ከቶ፣ ልጅሽ አድኖናል ሞታችንን ሞቶ። አሳልፎ ልቤን የጥላት ፈተና፣ አማኑኤል ግን ሕይወትን ዘራብኝ። ገነትን እንዳያት ዳግም ከፈተልኝ። በሰማይ በምድር ያንቺ ክብር ልዩ ነው፣ ለሰው ዘር መዳኛ መድኃኒት የሆነው ክርስቶስ ወልደሽ ነው። ተፈትሂ ብለን ስምሽን ስንጠራ፣ አማልጅን ከልጅሽ ምህረታችን ይቅና፣ አማልጅን ከልጅሽ ምህረታችን ይቅና። የአዳም ዘር በሙሉ ለምስጋና ይቅረብ፣ የአዳም ዘር በሙሉ ሁሌም ይዘምራል። ድንግል ሆይ ኢትዮጵያን ጠብቂያት ከመጣባት መቅሰፍት። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ይቅር በሉኝ፣ ድምፅ እየረበሽ ነበር፣ ይቅርታ። አሜን አሜን። ስለ ጽሑፉ የአምላካችን የመድኃኒታችን ኢየሱስ ክርስቶስ የተመሰገና ከፍ ከፍ ያለ ይሁንልን። በእውነታችን ጸጋውን ያብዛልሽ። እናመሰግናለን። ክብር ይልን። አንዱ ለሰዎች መርቋትና ሶስተኛ እኔ መርቃት አለው። ሀሳብም ካለ በዛው ተሰጧትና ከዛ ወደ ሌላ መርሃ ግብር እንሄዳለን ማለት ነው። መርቋት የሚመቻችሁ። እሺ ከታችን በቅድሚያ ስለ ስነ ጽሁፉ ከልብ እናመሰግናለን። በጣም ደስ የሚልና ስንኙ የሚጥም ስነ ጽሁፍ እና ግጥም ነው የጻፍሽልን። በተጨማሪ በጣም ይቅርታ ቅድሚያ እኔ አዋቂ ሁኝ አይደለም፣ ግን አነባበብሽ ላይ ብታስተካክዩ። ስነ ጽሁፍሽ ፍጹም ድንቅ ነው። የተጠቀምሻቸው ስንኞች፣ ቃላቶች ውብ ናቸው፣ ደስ የሚሉ ናቸው። አነባበብሽ ላይ ግን ስድ ንባብ ሆኖብሻል። ይቅርታ፣ በጣም ይቅርታ። እኔ አዋቂ ሁኝ አይደለም፣ ግን አነባበብሽ ላይ ትንሽ ክፍተት ስላየው ነው። ስነ ጽሁፉ በጣም ድንቅ ነው። ምናልባት ቀድመሽ ደጋግመሽ አላነበብሽው ስለሆነ ይሆናል አሁን ላይ የተቆራረጠብሽ። ቀድመሽ ግን ደጋግመሽ ስታነቢው እንደዚህ ዘሹ ስትቀርቢ ይመጣልሻል አነባበቡ፣ ሁሉም ነገር።
እና ከልብ ይቅርታ ከይቅርታ ጋር አነባበሽን ብታስተካክል ይላሉ። በተረፈ እግዚአብሔር ጸጋ በረከቱን ያብዛልሽ። ድንግል ማርያም ስሟን እንዳወደሻት ተጠብቀሽ በልጇ ፊት ትቆምልሽ፣ በረዴት በበረከቷ ታስብሽ። አመሰግናለሁ። እንግዲህ ስለተናገርኩት ነገር በጣም ይቅርታ። እሺ ሌላ ሰው የሚመርቃት ሌላ ሰው ሌላ የሚመቸው የለም? ገስት ላይ ያለ አሜን አሜን። አይዛችን ቃልህን ያሰማልን። ክርስቶስ ዳግም ለፍርድ ሲመጣ ለመንግስቱ ያስበሽ፣ ለንስሐ ሕይወት ያብቃሽ። ከዚህ የበለጠ ጸጋውን ያብዛልሽ። መብርሃን ትደግፍሽ፣ ትጠብቅሽ፣ በምልጃዋ አትለይሽ፣ ፍቅሯን ታብዛልሽ። በእውነት እግዚአብሔር ይስጥልን፣ ጸጋውን ያብዛልሽ። ከዚህ የበለጠ ማስተዋሉን ጥበቡን ያድልሽ። መድኃኔዓለም በርችልን እህታችን፣ ደስ ይላል። እሺ በእውነቱ እናመሰግናለን። ሁላችሁንም ክበሩልን። የመረቃችኋት እህት አለሜ በእውነቱ ቲጂ ጸጋውን ያብዛልሽ። ከዚህ በላይ ከአንቺ እንጠብቃለን። በእውነቱ እህቴ እንዳለችው ፍጹም እንዳለችው ድንቅ ስነ ጽሁፍ ነው። በጣም ግሩም ነው። ምናልባት ወይ እንደ አዲስነትሽ ወይ ጉንፋን ይዞች ሊሆን ይችላል። ከዛ በስተቀር ስነ ጽሁፉ፣ ቃላቶችሽ፣ ሁሉ ነገሮች በጣም አሪፍ ናቸው። ከዚህ በላይ መጻፍ ምቺ፣ ከዚህ በላይ ጸጋለሽ። ከዚህ በላይ ከአንቺ እንጠብቃለን። ከዚህ በላይ ከአንቺ ለመማር እንጠብቃለን። እህቴ እንዳለችው ያለችውን እህቴ የሰጠችሽን ምክሮች ብቻ ውሰጂ። ከዛ በተጨማሪ ዩቱብ ላይ እንዲሁም ቲክቶክ ላይ ራሱ መንፈሳዊ ግጥሞች ብትይ ከዛን ያናባበብ እንትኖችን ደግሞ እያደር እየሰጡ እያየሽ እያደርም ታስታኪው ስለሆነ ሁሉም የሚማረው እያደር ስለሆነ ለአሁኑ ግን እኔ እንደሰማሁት በጣም አሪፍ ነው። ነገ ይህንን በተደግሚው ደግሞ ከዚህ በላይ ስለሱ ለምታቀርቢው እውነቱ ጸጋውን ያብዛልሽ። እመቤቴ ቅድስት ድንግል ማርያም ከዚህ በላይ እንድታገለግያት ትፍቀድልሽ። ታለሜ ባለሽበት ቦታ ሰላሙን ያብዛልሽ። እሺ ታቀርቢያለሽ። አሁን ወደ ዝማሬ ነው። አሜን አሜን። ያብዛላችሁ። እኔ እንደወደሽ አስተካክላለሁ።